በቅዱስ ቁርአን ውስጥ ሱረቱል በቀራ ላይ እኛ አርሰናል ደጋፊዎችን ሁኔታ የሚገልጽ አንድ የሚያጅበይ ጥቅስ አለ። ወበሽሪ ሷቢሪን ይላል። አክሱም ላይ ያሉ እህቶቻችንን ኒቃብ እንዲለብሱ ጅልባብ እንዲለብሱ ሂጃባቸው እንዲለብሱ አስፈቅደው ይሆን? በየዩኒቨርሲቲው የሚሰቃዩ የሆኑ እህቶቻችንን ኒቃባቸውን ለብሰው እንዲማሩ አስፈቅደውላቸው ይሆን እንዴ? ወይንስ አክሱም ላይ እንደፈለጉ በየቦታው መቅበር እንዲችሉ ወይም ደግሞ አዛን እንዲወጣ ጁሙዓ እንዲሰግዱ አስፈቅደው ይሆን? ይህን ያክል የሚቦርቁት ምን ሆነው ይሆን? አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም። ያ መን እምተለአ ቀልቡሁ ቢሑቢላሂ ቢልኩረቲ አላሁ አክበር ወአንዲየቲል ኩፋር ኢተቂላህ ፊ ቀልቢክ ፈኢነል ቀልበ ኹሊቀ ሊመሐበቲላሂ ወረሱሊሂ ሰለላሁ ዐለይሂ ወሰለም ወልሙእሚኒን ላ ሊተዓልቁ ቢአህሊል ኩፍሪ ወልፉሱቅ። يقول الله تبارك وتعالى لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله. وقال سبحانه يا أيها الذين آمنوا لا تتخذوا اليهود والنصارى أولياء. أخي المسلم انظر كم من شاب يحفظ أسماء اللائبين وأرقامهم ولا يحفظ أسماء الصحابة. يا الله أنت قلبه يتم والله هنك أكال هوي بمعنى بفوز أرسنال ዋንጫ ለማግኘቱ ይህን ያክል ተደስተህ ጮቤ ረግጠህ አዳራሽ ተከራይተህ ስፒከር ተከራይተህ ከተማውን ያጨናነቅ ይሆንክ አካል ሆይ አላሁ ሱብሓነሁ ወተዓላ في سورة المجادلة لا تجد قوما يؤمنون بالله واليوم الآخر يوادون من حد الله ورسوله. لا تجد قوما يؤمنون بالله واليوم الآخر በአላህና በመጨረሻው ቀን ያመኑ የሆኑ አማንያኖችን እኮ አታገኛቸውም አለ አላሁ ሱብሓነሁ ወተዓላ። ምን ሲያረጉ? ይዋዱነ ወዳጅ አድርገው ሲይዙ አለ መን ሐደ አላህ ወረሱለህ አላህና የመልእክተኛውን ድንበር የተላለፉ የሆኑ አካላቶች አላህና መልእክተኛውን ያመፁ የሆኑ አካላቶችን ወዳጅ አድርገው ሲይዙ አታገኛቸውም ይላል አላሁ ሱብሓነሁ ወተዓላ። እንደዚሁ في سورة المائدة يا أيها الذين آمنوا እናንተ አማኞች ሆይ አምነናል ያላችሁ አካላቶች ሆይ ቢሩቡየቲላሂ ወኡሉሂየቲ ወአስማኢ ወሲፋቲሂ አምነናል ያላችሁ አካላቶች ሆይ ላ ተተኺዙ ልየሁደ ወነሳራ አውሊያ ክርስቲያኖችንና ቢማዕና የሁዳዎችን ወዳጅ አድርጋችሁ አትያዙ ሲል አላሁ ሱብሓነሁ ወተዓላ ከልክሎና። ያ አላህ ስንት ወጣት ነው የአንድን ኳስ ተጫዋች ስሙን የቤተሰቡን ብዛት የሚኖርበትን ቤት የሚይዘውን መኪና የት አካባቢ እንዳለ መቼ እንደተወለደ ስንት ቁጥር ጫማ እንደሚለብስ ምን አለ የማያውቀው ነገር የለም እኮ አይደለም። እስኪ አቡበከር ስማቸው ማን ይባላል ቢባል አያውቅም። ዑመር ማን ይባላል ስማቸው ቢባል አያውቅም። ያ አላህ ከም ሚንሁም የፍረሑ ሊፈውዚ ፈሪቅን አክሰረ ሚን ፈርሒሂ ቢጣዓቲላህ። ያ አላህ አላህን ሱብሓነሁ ወተዓላ አምልኮ ለአላህ ኢባዳ ፈጽሞ ከሚደሰተው የበለጠ ደስታ የሚደሰት ስንትና ስንት ወጣት ነው ያለው በአርሰናልም ሆነ በሌላም አካል ዋንጫ መብላት። ያ አላህ ወከም ሚንሁም ينفق الساعة في متابعة المباريات ويثقل عليه حضور الصلوات والذكر መስጅድ ጀማዓ መምጣት አቅቶት ኳስ ለመከታተል ግን ስንትና ስንት ኪሎ ሜትር አቋርጦ ታክሲ ይዞ መኪና ይዞ የሚሄድ አለ አይደል እንዴ? ቁርአን መቅራት ቸግሮት ቁጭ ብሎ ግን ኳስ ብቻ የሚመለከት ስንት አለ? ليس المقصود لأجل خلقنا أم لا أدلم ኳስ ለመመልከት ነው አይደለም። አላሁ ሱብሓነሁ ወተዓላ وما خلقت الجن والإنس إلا ليعبدون المرء مع من أحب ملكتني عليه الصلاة والسلام عند ግለሰብ የወደደው ጋር يوم القيامة የሚከሰከሰው ብለውና فاحذر أن يكون قلبك معلقا بمن لا يعظمون الله ولا يغفرون ولا يعرفون الإسلام وربما ظهر منهم سب للدين أو دعم للفساد والمنكرات. أو أرسنال تنانتنا عناكم مني ሙስሊሞችን ሲጠላ እንደውም በል እንደሰማነው ከሆነ ሙስሊም ተጫዋቾችን ሲያባር ከጨዋታ ሲያግድ ታዲያ ሙስሊም ጠላት እኮ ነው። እንዴት አድርጎ ደስታ ሊያመጣ እሱ ስላሸነፈ ደስተኛ ልንሆን? ያ አላህ ነቃ እንበል ጎበስ፣ በደንብ ነቃ እንበል አደራ። በጣም ተበላ። ግማሹ ማሊያውን በጀልብያ መልክ እያሰፋ መስጂድ እየለበሰው እየገባ ነው። ምንድን ብሎ ያ አላህ
بمعنى رمز للفوز አሸናፊነቱን እኮ ለማሳየት ፈልጎ እኮ ነው። ይሄ ትልቅ ውርደት ነው፣ ዝቅጠት ነው ሐቂቃ ማለት ነው። አክሱም ላይ ያሉ ሙስሊሞች እህቶቻችን ወንድሞቻችን ሶላት መስገድ አችሉም ተብሎ መቅበር አችሉም ተብሎ እየተሰቃዩ ለዛ ድምጽ መሆን ሳንችል አደባባይ ወተን እንዲህ ነው ብለን መናገር ሳንችል አርሰናል ስናሸነፈም አደባባይ እንዘጋለን፣ መንገድ እንዘጋለን። ጎበዝ ባይሆን ደግሞ ሰልፍ ውጡ ዝጉ እያልኩ አይደለም፣ ልብ በሉ። هذا ليس من شرعنا ሰልፍ ምናምን እስልምናን አይወክልም። ግን ያን ያክል ድምጽ ሰተናል ወይ? ድምጽ ሆነናቸዋል ወይ? አቅሷ ከሶስቱ ከተከበሩ ቦታዎች አንደኛው አቅሷ ሄደን የሰገድነው ሶላት በ250 የሚባዛበት ያን ያክል እንዲህ ከፍተኛ የሆነውን ቦታ ተቆርቆረናል፣ ድምጽ ሆነናል ለፈለስጤኖች፣ ለዛ ለተከበረው ለአላሁ ሱብሓነሁ ወተዓላ ቤት ለቅዱሱ ቦታ ድምጽ ሆነናል። በካሽሚር በበርማ በሶሪያ ለሚሰቃዩ ሙስሊሞች ድምጽ ሆነናል። በቻይና ለሚሰቃዩ ሙስሊሞች ድምጽ ሆነናል። ምን ሆነን ነው? እስኪ ራሳችንን ቆም ብለን هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ብቻ ላይክ ሼር ፎሎ እያደረጋችሁ ኮፒ ሊንክ እያደረጋችሁ አዳርሱልኝ። ቢላሂ አለይኩም አንተም በሉልኝ አዳርሱልኝ።